ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በአሁኑ ሰዓት በኔትፍሊክስ ላይ ሰዎችን እያነጋገረ ያለውና ፍቅርና ክህደት፣ ዝናና የሶሻል ሚዲያ ውሸት የተደበላለቀበትን አንድ ምርጥ የሮማንቲክ ኮሜዲ ፊልም ነው። ለመሆኑ በሶሻል ሚዲያ ላይ የምናየው ህይወት በሙሉ እውነት ይመስላችኋል? ዛሬ የምናየው ፊልም ይህንን በደንብ ያሳየናል። የፊልሙ ስም He is all that ይባላል። እረፍታችሁን ዘና ብላችሁ የምታሳልፉበት አሪፍ ፊልም ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ እና ሰብስክራይብ ማድረጉንም እንዳትረሱ። ታሪኩ የሚጀምረው ፓጄት ከምትባል አንዲት በጣም ቆንጆ ልጅ ላይ ነው። ይህቺ ልጅ በሁለተኛ ደረጃ ትምህርት ቤት ውስጥ በጣም ታዋቂ ናት። በዛ ላይ ደግሞ በሶሻል ሚዲያ በሚሊዮን የሚቆጠሩ ተከታታዮች ያሏት ትልቅ ኢንፍሉዌንሰር ናት። የሰዎችን ስታይል እና ፋሽን በመቀየር ነው የምትታወቀው። ነገር ግን አንድ ቀን ባልታሰበ ሁኔታ የሙዚቃ ሰው የሆነው ፍቅረኛዋ ሌላ ሴት ጋር ተደብቆ ሲማግጥ ትደርስበታለች። እዚህ ጋር ለሷ ነገሮች ይበላሻሉ። በጣም ተናዳ ስትጮህና ስታለቅስ ጓደኛዋ ሳታስበው በቪዲዮ ቀጥታ ስርጭት ላይ ትለቀዋለች። በአንድ ጀንበር ያማረው ስሟ ይጠፋል። ስፖንሰሮቿ በሙሉም ጥሏት ይሄዳሉ። ፓጄት የጠፋውን ዝናዋንና ስፖንሰሮቿን ለመመለስ ምን ምታረግ ይመስላችኋል? ከጓደኞቿ ጋር አንድ የሚገርም ውርርድ ውስጥ ትገባለች። ውርርዱ በትምህርት ቤት ውስጥ ከማንም ጋር የማይቀላቀለውን ልብሱና ስታይሉ በጣም ግዴለሽ የሆነውና ፎቶግራፍ ማንሳት ብቻ የሚወደውን ካሜሮን የተባለውን ልጅ በአጭር ጊዜ ውስጥ ቀይራ ማንኛውም ወንድ ልጅ ወደ ቆንጆነት መለወጥ እችላለሁ ብላ ትወራረዳለች። እንግዲህ እዚህ ጋር ታሪኩ ይሞቃል። ፓጄት ወደ ካሜሮን ህይወት ለመግባት ጥረት ታደርጋለች። ነገር ግን ካሜሮን መጀመሪያ ላይ በጣም ይንቃታል። እሷ የሶሻል ሚዲያ አርቲፊሻል ሰው ነች ብሎ ስለሚያስብ ምንም ሊቀርባት አልፈለገም ነበረ። ነገር ግን ፓጄት ተስፋ ሳትቆርጥ እሱን ለማቅረብ ስትል ብቻ እሱ የሚወዳቸውን ነገሮች ፈረስ መጋለብ፣ የድሮ ፎቶግራፎችን ማንሳት ጀምራለች። ቀስ በቀስ ግን የሚገርም ነገር ይፈጠራል። የልጁን ፀጉር አስተካክላ የድሮ አስገራሚ ልብሱን አስወልቃ አዲስ ፋሽን የሆነ ልብስ ታስለብሰው ልጁ ሙሉ በሙሉ ሌላ ሰው ነው የሚሆነው። በጣም ቆንጆ፣ የትምህርት ቤቱ ሴቶች በሙሉ በውበቱ የሚገረሙለትና ፍዝዝ ብሎ የሚያዩት አይነት ወንድ ወጥቶት ያርፋል። ይሁንና ነገሩ በውርርድ ቢጀመረው ፓጄት ከካሜሮን ጋር ብዙ ጊዜ ስታሳልፍ እውነተኛ ማንነቱን ማወቅ ትጀምራለች። እሱ ከሌሎች የትምህርት ቤት ወንዶች በተለየ እውነተኛ፣ ቅንና ውስጡ በጣም ጥሩ የሆነ ልጅ መሆኑን ስታይ ሳታስበው ከልቧ ትወደዋለች። እሱም የፓጄትን የውስጥ ደግነት እያየ ስለመጣ ሙሉ በሙሉ ልቡን ይሰጣታል። ነገር ግን ሁልጊዜ እንደምናውቀው እንደዚህ አይነት ደስታ ረጅም ጊዜ አይቆይም። በትምህርት ቤቱ ትልቅ የፕሮም ፓርቲ ላይ ነገሮች በሙሉ ይገለባበጣሉ። የፓጄት ቀንደኛ ጠላትና ተቀናቃኝ የሆነችው ልጅ ፓጄት ካሜሮንን ቀርባ የለወጠችው በእውነት ወዳው ሳይሆን የጠፋ ዝናዋን ለመመለስና ከጓደኞቿ ጋር በተደረገ ውርርድ መሆኑን ለካሜሮን በሰው ፊት ትነግረዋለች። ካሜሮን ይህንን ሲሰማ ዓለም ይዞርበታል። ልቡ በከፍተኛ ሁኔታ ይሰበራል። ፓጄት በእውነት የወደደችው መስሎት ነበረ። አሁን ግን እንደ ፕሮጀክትና እንደ መወራረጃ ብቻ እንደተጠቀመችበት ሲሰማ በጣም ይናደዳል። ፓጄት መጀመሪያ ላይ ውርርድ ቢሆንም አሁን በእውነት ወድጃለሁ ብላ ለማስረዳት ብትሞክርም ካሜሮን ጨርሶ ሊሰማት አልፈለገም። ጥሏት ይወጣል። በዚህ ምክንያት በመካከላቸው ትልቅ ጠብና መለያየት ይፈጠራል። ከዚህ ጠብ በኋላ ፓጄት የሶሻል ሚዲያ ዝናና በሚሊዮን የሚቆጠሩ ተከታታዮች ቢኖሯትም ያለ እውነተኛ ፍቅር ህይወት ባዶ መሆኗን ትረዳለች። ስለዚህ ያንን ሁሉ የውሸት ዝናዋን ወደ ጎን ትታ የተሰበረውን የካሜሮን ልብ ለመጠገን ትልቅ ውሳኔ ትወስናለች። በዚህም መሰረት ካሜሮን ወደሚወደው ቦታ ወደ ፈረሶች ማቆያ በፈረስ ጋልባ ትሄዳለች። በሰው ሁሉ ፊትም የተሰማትን እውነተኛ ፍቅር ትናዘዝለታለች። ካሜሮንም የፓጄት ጸጸት እና እውነተኛ ፍቅር ከልቧ መሆኑን ሲረዳ ይቅር ይላታል። በመጨረሻም ሁለቱ ተቃቅፈውና ተሳስመው
መታረቃቸውን እናያለን። ፓጀት የዓመቱ የትምህርት ቤት ንግስት ሆና ብትመረጥም እሷ ግን ዘውዷን ጥላ ከእውነተኛ ንጉሷ ካሜሮን ጋር ትሄዳለች። ፊልሙን በዚህ ውብና ደስ የሚል የደስታ ፍጻሜ ይጠናቀቃል። እንግዲህ ተመልካቾቼ ሂ ኢዝ ኦል ዳት በሶሻል ሚዲያ ከሚመጣ የውሸት ዝና ይልቅ እውነተኛ ፍቅር እንደሚበልጥ የሚያሳይ ምርጥ ፊልም ነው። እናንተስ የፊልሙ መጨረሻ ደስ ብሏችኋል? በፓጀት ቦታ ብትሆኑ ውርርዱን ትናዘዙት ነበረ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮዬን ላይክ እና ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ ምርጥ ፊልም እስክንገናኝ ድረስ ሰላም።